ኮንከረንሲ ኮንትሮል የምንለው ኖርማሊ ከዚህ በፊት ትራንዛክሽን የሚል ኮንሰፕት አውርተናል ማለት ነው። ትራንዛክሽኖች ሴሪያል እና ነን ሴሪያል ይሆናሉ ማለት ነው። ነን ሴሪያል የምንላቸው ትራንዛክሽኖች ፋይናል ሪዛልታቸው ከሴሪያል ስኬጁል ጋራ ኢኩቫለንት የሆነ ሪዛልት ሊኖራቸው ይገባል ማለት ነው። ፕሮፐርሊ ማኔጅድ መደረግ አለባቸው አዲሽናሊ ማለት ነው። ኮንከረንሲ ኮንትሮል ኢት ዩዝስ ቱ ማኔጅ መልቲፕል ትራንዛክሽንስ ኤግዚኪዩቲንግ አት ዘ ሴም ታይም ዜር ውድ ቢ ሰቨራል ዩዘርስ ኢን ዋን ዳታቤዝ ወይም ሰቨራል ዩዘርስ አር አክሰሲንግ ዋን ዳታቤዝ ዜር ውድ ቢ ኖ ኪወስ ዳታቤዛችን ላይ ምንም አይነት ኢሹ ኤግዚስት ሳያደርግ ኮንሲስተንት እንደሆነ ዳታችን ሰቨራል ዩዘሮች አክሰስ ማድረግ መቻል አለባቸው ነው። ኮንከረንሲን የምንፈልገው ዋይ ዊ ኒድ ጀስት ኮንከረንሲ ኮንትሮል ለምን ነገሮች እንፈልገዋለን ነው። የመጀመሪያው ኮንከረንሲ ሲስተም ፐርፎርማንሳችንን ኢምፕሩቭ ያደርጋል ባይ አሎዊንግ ፓራላል ኤክሴኩሽን። እንግዲህ ፓራላል ኤክሴኩሽን ታለ የሚወስደውን ታይም ያሳጥራል ማለት ነው። በዚህ ሰዓት ሲስተም ፐርፎርማንሳችን ይጨምራል ማለት ነው። ሌላው ዳታ ኢንኮንሲስተንሲ በዳታቤዛችን ላይ ዳታ ኢንኮንሲስተንሲ እንዳይኖር ለማድረግ እሱን ፕሪቨንት ለማድረግ እንጠቀመዋለን ማለት ነው። ሶስተኛው ምክንያት ደግሞ ኮንከረንሲ አኖማሊ የሚባሉ አሉ። ወይም ኢንተርሊቭድ ኤግዜኪዩሽን በሚካሄድበት ጊዜ በትራንዛክሽን ታይም ሀፕን የሚያደርጉ ኮንከረንሲ አኖማሊ ወይም ኮንከረንሲ ኢሹዎች የምንላቸው አሉ። የመጀመሪያው ሎስት አፕዴት ፕሮብለም የምንለው ነው። ሎስት አፕዴት ፕሮብለም መቼ ኦከር ያደርጋል? ሁለት ትራንዛክሽኖች ተመሳሳይ ዳታ ሪድ የሚያደርጉ ከሆነ እና ሁለቱም ሞዲፋይ የሚያደርጉት ከሆነ እና ያንን ዳታ ደግሞ ባክ ራይት የሚያደርጉ ከሆነ ራይት ኦፕሬሽን የሚሰሩ ከሆነ አንደኛው የአንደኛውን ኦቨር ራይት ያደርገዋል ማለት ነው። ስለዚህ ኢኒሻሊ ዳታ አይተም ይኖራል። ያንን ዳታ አይተም በሌላ ትራንዛክሽን ቼንጅ ይደረጋል። ከዛ ያንን ቼንጅ ሳይጠቀም ኢኒሻሉን ወስዶ አንድ ትራንዛክሽን ከተጠቀመ ሎስት አፕዴት ፕሮብለም ይባላል ማለት ነው። ሌላኛው ደግሞ አንኮሚትድ ዲፔንደንሲ ፕሮብለም ወይም ደርቲ ሪድ ቴምፖራል ዳታ የምንለው ኮንከረንሲ አኖማሊ ነው። ይሄኛው ደግሞ ሀፕን የሚያደርገው አንድ ትራንዛክሽን በሌላ ትራንዛክሽን ጀስት ሞዲፋይ የተደረገን ዳታ ሪድ ሲያደርግ ሀፕን የሚያደርግ ነው። ነገር ግን ኮሚት ያልተደረገ በዛ ትራንዛክሽን ኮሚት ያልተደረገን ዳታ ሪድ የሚያደርግ ከሆነ ደርቲ ሪድ ወይም አንኮሚትድ ዲፔንደንሲ ፕሮብለም ይባላል ማለት ነው። ሌላኛው አኖማሊ ደግሞ ነን ሪፒተብል ሪድ ነው። ይሄ ደግሞ አንድ ትራንዛክሽን ሁለት ሮዎችን በሚያነብበት ሰዓት ሀፕን የሚያደርግ ነው። ሪተርን የሚያደርገው ዲፈረንት ቫሊዩ ነው። ኮንከረንሲ እነዚህን ነገሮች ለመስራት እንግዲህ ኢምፕለመንት የሚያደርጋቸው ቴክኒኮች አሉ እና አንደኛው ቴክኒክ ሎክ ነው። ሎክስ የምንለው ኢትዝ ቴክኒክ ወይም መካኒዝም ነው ማለት ነው ቱ ኮንትሮል አክሰስ ቱ ሸርድ ዳታ አይተም። አንድ ሸርድ የሆነ ዳታ አይተም ካለ ያንን ኮንትሮል ማድረግ ማለት ነው። ኢንሹሪንግ ኤክስክሉሲቭ እና ሸርድ የሆነ ዩዝ እንዲኖር እሱን ኮንትሮል ወይም ሞኒተር ይሰራል ማለት ነው። ሌላው ትራንዛክሽኖች ሎክን አፕላይ ያደርጋሉ ወይም ኢምፕለመንት ያደርጋሉ። ኢምፕለመንት የሚያደርጉት አክሰስ ዲናይ ለማድረግ ነው። በሌላ ትራንዛክሽን አፕዴት እንዳይደረግ ያ ዳታ አይተም ሌላ ትራንዛክሽን አፕዴት እንዳያደርገው አክሰሱን ለሌላ ትራንዛክሽን ዲናይ ያደርጉታል ማለት ነው። ትራንዛክሽኖች በቀጥታ ሎክን ኢምፕለመንት ያደርጋሉ ማለት ነው። ሎክስ ፕሪቨንት አናዘር ትራንዛክሽን ፍሮም ሞዲፋይንግ አይተም ፍሮም ሪዲንግ ኢት ማለት ነው። ሞዲፋይም ከማድረግ ሪድም ከማድረግ ፕሪቨንት ያደርጋሉ ማለት ነው። እነዚህ ሎክ የምንላቸው እና ሁለት አይነት ሎኮች አሉ። የመጀመሪያው ሾርድ ሎክ ወይም ኤስ ሎክ የምንለው ነው። ሁለተኛው ደግሞ ኤክስክሉሲቭ ሎክ ወይም ራይት ሎክ ወይም ደግሞ ኤክስ ሎክ የምንለው ነው ማለት ነው። ሸርድ ሎክ ወይም ኤስ ሎክ የምንለው ኢት ካን ቢ ጀስት ፕሌስድ ኦን ሸርድ ዳታ አይተም። አንድ ሸርድ ዳታ አይተም ላይ ሸርድ ሎክ ፕሌስድ ከተደረገ ያ ትራንዛክሽን ብቻ
ያችን ዳታ አይተም ሞዲፋይ ማድረግ ይችላል ማለት ነው። ሌሎች ትራንዛክሽኖች ግን ሪድ ማድረግ ይችላሉ አዘ ሴም ታይም ማለት ነው። አዘ ሴም ታይም ሪድ ማድረግ ይችላሉ። ሌሎች ትራንዛክሽኖች ግን ከሞዲፋይንግ አክሰስ ዲናይ ይደረጋሉ ማለት ነው። ኢት አሎውስ መልቲፕል ትራንዛክሽን ቱ ሪድ ሴም ዳታ አይተም አዘ ሴም ታይም ማለት ነው። በት ሞዲፋይ ወይም ራይት ማድረግ ግን አይችሉም ማለት ነው። ይህ የሚያስፈልገው ኤስሎክ የሚያስፈልገው አንደኛ አንድ ዳታ ሪድ በሚደረግበት ሰዓት ቼንጅ እንዳይደረግ ነው በሌላ ትራንዛክሽን ማለት ነው። ሌላው መልቲፕል ወይም ሰቨራል ዩዘሮቹ ደግሞ ያንን ዳታ አይተም ሴፍሊ ሪድ እንዲያደርጉት ያደርጋል ማለት ነው። ይሄ ነው ምክንያቱ እንግዲህ ኤስ ወይም ሸርድ ሎክ ኢምፕሊመንት የምናደርግበት ማለት ነው። ለምሳሌ የባንክ ሲስተም ብንወስድ አንድ አካውንት ኢኒሻል ባላንሱ 1000 ከሆነ ትራንዛክሽን ቲ1 አለ እንበል። እንግዲህ ይሄ ትራንዛክሽን ቲ1 ሪድ ነው የሚያደርገው ሰሌክት ባላንስ ፍሮም አካውንት ዌር አይዲ ኢዝ ኢኳልስ ቱ 1 ሰሚኮሎን አለ። ሶ እዚህ ጋር አሁን ኤስ ሎክ ወይም ሪድ ሎክ ኢምፕሊመንት የምናደርግ ከሆነ እዚህ አካውንት ዋላይ ማለት ነው ሪድ ሎክ ኢምፕሊመንት የምናደርግ ከሆነ ትራንዛክሽን ቲ1 ሪድ ማድረግ ይችላል፣ ሞዲፋይ ማድረግ ይችላል ማለት ነው። ግን ሌሎች ትራንዛክሽኖች ሪድ ማድረግ ብቻ ነው የሚችሉት፣ ሞዲፋይ ማድረግ አይችሉም ማለት ነው። ለምሳሌ ትራንዛክሽን 2 አት ዘ ሴም ታይም ምን ማድረግ ይችላል? ሪድ ማድረግ ይችላል። ሰሌክት ባላንስ ፍሮም አካውንት ዌር አይዲ ኢዝ ኢኳልስ ቱ 1 አናዘር ኤስ ሎክ አላውድ ይደረግለታል ማለት ነው። ምክንያቱም ሰሌክት ማለት ሰሌክት ኮማንድ ተጠቅመን ኦፕሬሽን የምንሰራ ከሆነ ዊ አር አክሰሲንግ ዳታ አክሰስ እያደረግን ነው ከዳታ ቤዝ ማለት ነው። ሶ ይሄ ሪድ ኦፕሬሽን ይባላል ማለት ነው። ኢምፕሊመንት የተደረገው ኤስ ሎክ ነው። ስለዚህ ያቺ ኤስ ሎክ ኢምፕሊመንት የተደረገች ቲ1 ላይ ነው። ግን ሁለተኛው ትራንዛክሽን ወይም ቲቱም ሪድ ማድረግ ችሏል ማለት ነው። እዚህ ጋር ለምሳሌ ሶስተኛ ትራንዛክሽን መጥቶ አፕዴት አካውንት ሴት ባላንስ ኢዝ ኢኳልስ ቱ 800 ዌር አይዲ ኢዝ ኢኳልስ ቱ 1 ቢል ይሄ ራይት ኦፕሬሽን ነው። አፕዴት እያደረገ ነው ዳታውን ወይም ሞዲፋይ እያደረጋት ነው ዳታ አይተሟን ያችን አካውንት ማለት ነው። ሶ ፕሌስድ የተደረገው ምንድነው? ኤስ ሎክ ወይም ሪድ ሎክ የሚባለው ነው ወይም ሸርድ ሎክ የምንለው ነው ማለት ነው። ስለዚህ ለሶስተኛው ትራንዛክሽን ይሄ ኦፕሬሽን ዲናይድ ይደረጋል ወይም ብሎክ ይደረጋል ማለት ነው። ይሄንን ትራንዛክሽን ወይም ይሄንን ኦፕሬሽን ለመስራት ትራንዛክሽን ቲ3 ምን ይፈልጋል ማለት ነው? ራይት ሎክ አክሰስ ይፈልጋል ማለት ነው። አሁን ግን ሪድ ሎክ ስለተደረገ ይሄንን አክሰስ ማድረግ አይችልም ማለት ነው። ሌላኛው ኤክስክሉሲቭ ሎክ ወይም ኤክስ ሎክ የምንለው ነው። ኢት ካን ቢ ጀስት ፕሌስድ ኦን ኤ ዳታ አይተም ወይም ትራንዛክሽን ወንትስ ቱ ሞዲፋይ። አንድ ትራንዛክሽን እንግዲህ ዳታን ሞዲፋይ ማድረግ ከፈለገ አንድ ዳታ አይተምን ሞዲፋይ ማድረግ ከፈለገ ራይት ማድረግ ከፈለገ ኤክስክሉሲቭ ሎክ ወይም ራይት ሎክ ፕሌስድ ይደረጋል ማለት ነው። እና በዚህ ጊዜ ላይክ ኢንሰርት፣ አፕዴት፣ ዲሊት የተባሉት ኦፕሬሽኖች ይሰራሉ ማለት ነው። እና በዚህ ሰዓት ኦንሊ ዋን ትራንዛክሽን ካን ሆልድ ኢት። እንግዲህ አንድ ትራንዛክሽን ነው ኤክስ ሎክን ሆልድ የሚያደርግ ወይም የሚይዘው አንድ ትራንዛክሽን ላይ ነው ኦፕሬት የሚደረገው ማለት ነው። ሶ ሌሎች ትራንዛክሽኖች ሪድ ከማድረግም ራይት ከማድረግም ዳታ አይተሙን ሪስትሪክትድ ይደረጋሉ ማለት ነው። ሪስትሪክት ይደረጋሉ። ሪድም ማድረግ አይችሉም፣ ራይትም ማድረግ አይችሉም አንድን ዳታ አይተም ማለት ነው። ይሄ ለምን ያስፈልጋል ካል መጀመሪያ ቱ ኢንሹር ኖ ዋን ሪድ ሃፍ ሪትን ዳታ ሃፍ የሆነ ላይክ አንኮሚትድ የሆነ ዳታ አንድ ዩዘር ወይም ሌላ ትራንዛክሽን እንዳያነብ ማለት ነው። ወይም ሁለት ትራንዛክሽኖች በተመሳሳይ ሰዓት ራይት ኦፕሬሽን ፐርፎርም እንዳያረጉ ማለት ነው። ሌላኛው ደግሞ ሎስት አፕዴትን ፕሪቨንት፣ ሎስት አፕዴት ፕሮብለም የምንለውን እሱን ፕሪቨንት ለማድረግ ኤክስ ሎክ ፕሌስ እናደርጋለን ወይም ኢምፕሊመንት እናደርጋለን ማለት ነው። ለምሳሌ ፕሌን ሲት ሪዘርቬሽን ሲናሪዮን ብንወስድ ለምሳሌ አንድ ፍላይት አለ እንበል ኢቲ 302 የተባለ ፍላይት ቢኖረን ይሄ ሲት እንግዲህ እዚህ ፍላይት ላይ አንድ ሲት አለ እንበል። ለምሳሌ ፋይናል ሲቱ ሊሆን ይችላል፣ ግን አንድ ሲት አለች 12A የተባለች ሲት ብትኖር ኢኒሺያሊ ስታተሷ አቬይሌብል ነው ወይም ፍሪ ነው የምትሆነው ማለት ነው። ሶ ለምሳሌ ፓሴንጀር ኤ ትራንዛክሽን 1 እንበለው ትራንዛክሽን ቲ1 እንበለው ምን ያደርጋል?
ቼክስ ሲት 12A እንግዲህ ይህንን 12A የተባለ ሲት ቼክ ያደርጋል። ቼክ በሚያደርግበት ሰዓት ኢት ኢዝ አቬሌብል ማለት ነው። ስታተሱ አቬሌብል ነው። ሶ ስታተሱ አቬሌብል ከሆነ ፓሴንጀር ኤ ምን ይልካል? ሪኩዌስት ሴንድ ያደርጋል ቱ ቡክ ሲት 12A ማለት ነው። ይህንን ሲት ቡክ ለማድረግ ሪኩዌስት ሴንድ ያደርጋል ማለት ነው። እና ዳታቤዝ ማኔጅመንት ሲስተማችን ላይ እንግዲህ እዚች ሲት 12A ላይ ኤክስ ሎክ ወይም ራይት ሎክ ኢምፕለመንት ካደረግን ፕሌስ አደረግን እንበል እና ፓሴንጀር ቢ ወይም ትራንዛክሽን ቲ2 ይምጣ። ከዛ ትራንዛክሽን ቲ2 ወይም ፓሴንጀር ቢ ሲቱን ቼክ ያደርጋል እና ያችን 12A የተባለች ሲት ቡክ ለማድረግ ይፈልጋል። ግን በዚህ ሰዓት በትራንዛክሽን ቲ1 ወይም በፓሴንጀር ኤ ምን ተደርጋለች? ኤክስ ሎክ ኢምፕለመንት ተደርጋለች ማለት ነው። ያ ማለት ሌላ ትራንዛክሽን ሪድም ማድረግ አይችልም፣ ራይትም ወይም ሞዲፋይ ማድረግ አይችልም ማለት ነው። ስለዚህ ፓሴንጀር ቢ ወይም ትራንዛክሽን ቲ2 ብሎክድ ይደረጋል ማለት ነው። ኦልሬዲ ኤክስ ሎክ ሄልድ ባይ ቲ1 ማለት ነው። በቲ1 ኤክስ ሎክ ተደርጓል ማለት ነው። ሶ በዚህ ሰዓት እንግዲህ ፓሴንጀር ቢ ምንድን ነው የሚያደርገው? ይጠብቃል ማለት ነው። አንቲል ኮንፊርሜሽን እስከሚኖር ድረስ በፓሴንጀር ኤ ወይም ማለት ያቺ ሴት ቡክድ እስከምትደረግ ድረስ ይሄኛው ወይት ያደርጋል ማለት ነው። ስለዚህ ፓሴንጀር ኤ ይቀጥላል ማለት ነው። ፓሴንጀር ኤ ሲቀጥል ኢት ኮምፕሌትስ ቡኪንግ። አሁን ፓሴንጀር ኤ ቡኪንጉን ከቀጠለና ቡኪንጉን ኮምፕሌት ካረገ 12A የተባለች ሲት ስታተሷ መጀመሪያ አቬሌብል ነበረ፣ ግን ፓሴንጀር ኤ ፓይመንት ከፍሎ ከጨረሰ በኋላ ቡክድ ትሆናለች ማለት ነው። ስለዚህ ስታተሷ ቡክድ ትሆናለች ኮምፕሌት እንዳረገ ፓሴንጀር ኤ ማለት ነው። ስለዚህ ትራንዛክሽኑ ኮሚት ያደርጋል። ከዚህ በኋላ ትራንዛክሽኑ ኮሚት ካረገ ደግሞ ኤክስ ሎክ ሪሊዝ ይደረጋል። ሎክ የተደረገው ሪሊዝ ይደረጋል ማለት ነው። ስለዚህ በዚህ ሰዓት ሪሊዝ ከተደረገ በኋላ ፓሴንጀር ቢ ኮንቲኒው ያደርጋል። ግን ያቺ 12A የተባለች ሴት ነው የሚያሳየው ሜሴጅ ምንድነው? ቡክድ የሚል ኦልሬዲ በሌላ ፓሴንጀር ቡክድ ተደርጋለች የሚል ይሆናል ማለት ነው። ስለዚህ ፓሴንጀር ቢ ወይም ትራንዛክሽን ቲ2 ያችን ዳታ አይተም ሞዲፋይ ማድረግ አይችልም። ከዚህ በኋላ ቡኪንግ ዲናይድ ይደረጋል ማለት ነው። ወይም ሞዲፋይንግ ወይም ራይቲንግ ኦፕሬሽን የምንለው ዲናይድ ይደረጋል። ሶ ሌላ ሲት ቹዝ ወደ ማድረግ አማራጭ ይሄዳል ማለት ነው። ሶ ኦንሊ ዋን ፓሴንጀር ጌትስ ሲት 12A ማለት ነው።